ይህን ሰው እንዲያርጉኝ እንዲህ ብሎ የሚለው ይበዛል። በእውነት ነው የምለው። ያበሻ እንደዛ የዚህን ጉድ ሳታሳየኝ እንደው እያለ የሚል እንጂ እንኳን ለሌሎች ሊጸልይ ቀርቶ እንዲህ ካላሳየኝ የሚል ነው የሚመስለኝ ያበሻ ዶክመንት አብዛኛው ይታል። ምክንያቱም ክፋት፣ ምቀኝነት፣ ተንኮል የኛ ብራንዳችን። ሰው ሲያልፍለት፣ ሰው ሲባረክ፣ ሰው ወደ ጥሩ ሲሄድ የድሮ ዶክመንት እያወጣን እሱ ማለት እንዲህ ነው እሷ ማለት እንዲህ ናት የሚል ማንነት ያለን እኛ ነን። እና ያ ባለበት ሌሎቹ ጸልየው ጨረቃ ላይ ወጥተው ምናምን ባናታቸው ተጠቅለው ለኢትዮጵያ ለሀገራችን ሲጸልዩ ነበሩ የተባለ ሳክሰ አበሻ ያደረገውማ ተይደው ያንን ነው ምለው። እና እግዚአብሔር ይባርካቸው። አይ ቲንክ 10,000 ሞልተናል ባለሳሳት። ያ 10,000 ሞልተናል። ጌታ የተባረከ ይሁን። አሜን። ቀጥል ወንድሜ። ታብታብ ኮፒ ሊንክ አደራ ወንድማችን በጌታ ስም ትጀምረዋለህ፣ እንሰማለን። አሜን። አባትና አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ስምህ ይባረክ። የሚመስልህ የለም። የመኖሪያ መንገዶች ሁሉ አዳሽ፣ ሰባራውን ጠጋኝ፣ የርኅራኄ ሁሉ አምላክ፣ የመጽናናት ሁሉ አባት እግዚአብሔር አብ ሆይ በጌታ በኢየሱስ ስም እናመሰግንሃለን። በልጅ በክርስቶስ ኢየሱስ የመስቀል ስራ ልጆች ስላደረግከን፣ በእምነት ስላጸደቅከን፣ ወደ ራስህ ጉያና እቅፍ ደግሞ በክርስቶስ ኢየሱስ ስራ ስለሳብከን እናመሰግንሃለን። ከክፉ ዓለም ከሚመጣው የፍርድ ዓለም ደግሞ ነፃ ስላወጣህን፣ በፍርድ ቀን ደግሞ ድፍረት ስላለን፣ አሁን ብንሞት ወደ አንተ ቀኝ ስለምንሄድ ከዘላለም ሞትና ከዘላለም የኃጢአት በሽታ በክርስቶስ ኢየሱስ መስቀል ስራ ነፃ ስላወጣህን አባት ሆይ እናመሰግንሃለን። ቀርቶ ያለው ጊዜ የተባረከ ይሁን። ጌታ ሆይ ልጅ ኢየሱስ ክርስቶስን በዚህ ጉባኤ ላይ ግለጠው። ክርስቶስ ኢየሱስ እንደ ግል አዳኝ አድርገው ያልተቀበሉ በዓለም በመቅበዝበዝ ውስጥ፣ በስድብ ውስጥ፣ በሱስ ውስጥ፣ በስካር በተለያየ አይነት በዘረኝነት ውስጥ ላሉ ጌታ ሆይ ከሚለቀቀው ቃል የተነሳ ወደ ህይወት እንዲመጡ ልባቸውን እንድትነካ በጌታ በኢየሱስ ስም እጸልያለሁ። አባት ሆይ አንደበታቸውን ፈውስ። ጌታ ሆይ የሚሳደቡ እጃቸውን ፈውስ። ጌታ ሆይ ለልባቸው ወንጌልን ተናገራቸው። ከጨለማ ዓለም ይውጡ። አንድን ሃይማኖት ወክለው ከመሰዳደብ ከመበሻሸቅ ጌታ ሆይ ነፃ ወጥተው ብርሃን የሆነው ክርስቶስ እኛን ያሳረፈው እኛን ሰላም የሰጠንን ኢየሱስ እንዲያውቁ አባት ሆይ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ስም ቀርቶ ያለው ጊዜ ሁሉ የተባረከ ይሁን። የጠላት አሰራር ኃይል ስራው በኢየሱስ ስም የፈረሰ ይሁን። ስለሰማህን ተባረክ። በቀባኸው ብላቴና በጌታ በኢየሱስ ስም አሜን፣ አሜን። ጌታ ኢየሱስ ይባረክ። እግዚአብሔር ዛሬ ስለ ዮኒ እግዚአብሔርን ሁል ጊዜ አመሰግነዋለሁ። ሰውን ወዳጅ ማሰንበት እግረ መንገዴን ወዳጅ በማሰንበት አምናለሁ። እኔ ብዙ ጊዜ ወዳጅ በማሰንበት እና በጣም ሰዎችን በቀረብኩ ቁጥር ዲስሬስፔክት አላረጋቸውም። በቀረብኩ ቁጥር እንደውም ወዳቸዋለሁ፣ አከብራቸዋለሁ እና ሁሌም ዮኒ ጋ 365 ቀን ብንሰብክ እንዋደዳለን፣ ደግሞም እንከባበራለን፣ እንቀባበላለን። እግዚአብሔር ደግሞ ይሄንን ወንጌል እንድናገለግል እድል ስለሰጠን ዮኒም ደግሞ እድል ስለሰጠን ስለ ዮኒ እግዚአብሔርን እጅግ አድርጌ አመሰግናለሁ። ቴንኪዩ ሶ ማች። እስቲ ጥቂት ስለ ቤዛነት እናውራ። ቤዛ መሆን የሚችለው ማን ነው? እንግዲህ አባታችን ለብዙ ሰዎች መነቃቃት ምክንያት የሚሆን ነገር ተናግረዋል። አባታችን አቡነ ገብርኤል አባታችን እንላቸዋለን፣ አፋችንን ሞልተን ማለት ነው። አፋችንን ሞልተን አባታችን ሆይ አንድ ጥያቄ ደስ የሚል ኮሜንት ስላየው ነው። ለምን አይናችሁን ጨፈናችሁ ትጸልያላችሁ ላላችሁን የእናንተን ስድብ ላለማየት ስለሆነ አይናችንን የጨፈን ነው። አይዟችሁ፣ ተባረኩ። ስለዚህ አባታችን አቡነ ገብርኤል ቤዛ ኢየሱስ ክርስቶስ ብቻ ነው፣ አትደንግጡ፣ ቤዛ ኢየሱስ ክርስቶስ ብቻ ነው ብለው አባታችን ስቲል ናው ታስረው ተቀምጠዋል። በዚህ ጋር ደግሞ በግ ከነነፍሱ ቤተ ክህነት ውስጥ የቀበሩ ሰዎች ጉዳይ ደግሞ ተድበስብሶ የምንቆርበው የጌታችን የኢየሱስ ክርስቶስን ስጋ ሳይሆን የማርያምን ስጋና ደም ነው ብሎ የተናገሩ ሰዎች አንድም ነገር ሳይደርስባቸው ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ እግዚአብሔር የለም የሚል ትምህርት ያስተማሩ ሰዎች ዞር ብሎ እንኳን ማንም ሳያቸው ተድበስብሶ ቀርቶ መጽሐፍ ቅዱሳዊ የሆነው ነገር የተናገሩ አባታችን አቡነ ገብርኤል የተናገሩት በሳቸው በኩል እግዚአብሔር ድንቅ የሰራው ነገር አለ። ቤዛ ማን ነው የሚሆነው? ከኢየሱስ ውጭ ቤዛ ማንም የለም። ከኢየሱስ ክርስቶስ ውጭ ማንም ቤዛ ሊሆን ማንም ሰው ሊቤዥና ሊያድን የሚችል የለም። ምክንያቱ ሲባል ቤዛ ለመሆን አንድ ሰው ቤዛ ለመሆን ካስፈለገው ለአንድ አካል አንድ ሰው ቤዛ ለመሆን ካስፈለገው ያልተሸጠ ነፃ ሰው ነው ቤዛ መሆን የሚችል። ምን አልኩኝ? ለአንድ ሰው ለአንድ አካል ወይም ለአንድ ህዝብ ቤዛ መሆን ካስፈለገው ያ
ለአንድ ሰው ወይም ለአንድ አካል ቤዛ የሚሆነው አካል ያልተገዛ ሰው መሆን አለበት። ያልተገዛ ወይም ያልተሸጠ ነፃ መሆን አለበት። ለኃጢአት ያልተገዛ ከኃጢአት ስር የሌለ ነፃ የሆነ ሰው ነው ቤዛ መሆን የሚችለው። እንደምታውቁት መጽሐፍ ቅዱስ እንዲህ ይላል በሮሜ ምዕራፍ 3 ቁጥር 23 ጀምሮ እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ስለዚህ ቤዛ መሆን እንዳይችሉ ያደረጋቸው ምንድነው? ኃጢአት ነው። ስለዚህ ሰው ቤዛ ለመሆን በኃጢአት ተጠቂ መሆን የለበትም፣ ከኃጢአት ነፃ መሆን አለበት። እዚያ መጽሐፍ ቅዱስ ሲናገር ስሙ፣ ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ካለ ማርያምም አለች፣ ጳውሎስም አለ፣ ጴጥሮስም አለ፣ ኤቭሪዋን ኢዝ ኢንክሉድድ። በቃ ኢንክሉሲቭ ነው። እዚህ ውስጥ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ይኸውልህ ኃጢአት ሰራህ የሚባለው ኃጢአት አለብህ የሚባለው ሳትሰራ በመወለድ ብቻ በደም ስትካፈል ኃጢአት አለብህ። ስለዚህ ማን ሊድን ይችላል? ትላንት እንደተነጋገርነው ለሰው የማይቻል ለእግዚአብሔር ይቻላል። ልክ ከአዳም ገና ስትወለድ ኃጢአት አለብህ። ገና ከአዳም የተወለደ ሰውዬ ኃጢአት ምንም ኃጢአት ሳትሰራ ኃጢአት የሆንክ ሰውዬ መልካም ነገር ሰርተ ኃጢአት ካንተ ውስጥ አይወጣም። ባለመስራት ኃጢአትን ተካፍለ በመስራት መልካም ስራ በመስራት ኃጢአትን ካንተ ውስጥ አታወጣም። በመወለድ ብቻ ኃጢአትን ከተካፈልክ በመወለድ ነው ኃጢአትን ደግሞ ዲና የምታደርገው የምታወጣው። ለዛ መጽሐፍ ቅዱስ ሲናገር በአንደኛ ዮሐንስ ምዕራፍ 3 ቁጥር 19 ላይ የእግዚአብሔር ቃል ሲናገር ይላል፣ እነርሱ ከእግዚአብሔር ተወልደዋልና ምን ስለሆኑ ተወልደዋልና ዘሩም በእነርሱ ውስጥ ይኖራልና ኃጢአትን ሊያደርጉ አይችሉም። ኃጢአትን ሊያደርጉ የማይችሉት ከምንድን ነው? መልካም ስራ ለመስራት በመፍጨርጨር ነው? ኖ፣ በመወለድ። ከአዳምስ ኃጢአትን የተቀበልከው እንዴት ነው? በመወለድ። የእግዚአብሔርን ልጅነት ደግሞ አግኝተ የዘላለም ህይወትን ያገኘው ከኃጢአት ውጭ የሆነውን ህይወት የተካፈልከው እንዴት ነው ሲባል በመወለድ። ለዛ ነው ከእግዚአብሔር የተወለደ በነፍሱ ምስክር አለው። ወልድ ያለው በነፍሱ ምስክር አለው ይላል መጽሐፍ ቅዱስ። ከዛ ሮሜ ምዕራፍ 8 ላይ ደግሞ የእግዚአብሔር ልጆች መሆናችንን መንፈሱ ከመንፈሳችን ጋር ይመሰክርልናል ይላል። ስለዚህ ጉዳዩ ምንድን ነው ሲባል ጴጥሮስም ያዕቆብም በምዕራፍ 1 ቁጥር 16 ላይ ያዕቆብ መልእክት ምዕራፍ 1 ቁጥር 16 ላይ ሲናገር የተወለዳችሁት ከሚጠፋ ዘር ሳይሆን ለሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው የተወለዳችሁት ይላል። ስለዚህ በመወለድ ነው ከኃጢአት ውጪ የምትሆነው እንጂ መልካም ስራ በመስራት በመፍጨርጨር አይደለም። ባታደርገው ታስባለህ፣ ባታስበው ትናገራለህ። ስለዚህ እዛ ሄድ የሆነ ቦታ ሄደ ባትወድቅ በሀሳብ በሆነ ነገር ውስጥ ትወድቃለህ። ስለዚህ ማን ነው ያልወደቀ? ማን ነው ያልወደቀ? ለዛ ነው መጽሐፍ ቅዱስ ሲናገር ሁሉ ኃጢአትን ሰርተዋልና ሁሉ ነው የሚለው። አንድን ሰው ቅንፍ ውስጥ አስገብቶ ኤክሰፕሽን የሚያስቀምጠው ነገር የለም። ኤክሰፕሽናልም አያደርግም፣ ኤግዘምሽንም አያስቀምጥም። ምንድን ነው የሚያደርገው? ሁሉ ኃጢአትን ሰርተዋልና። አብርሃምን ኤክሰፕት አይልም፣ ማርያምን ኤክሰፕት አይልም። ኤቭሪዋን ዌር ኮሚትድ ሲን። በቃ ሁሉም ሰው ኃጢአትን አድርጓል፣ ሰርቷል። ማርያም ስትወለድ ምን አለባት? ኃጢአት አለባት። በመወለድ ብቻ። ጳውሎስ ሲወለድ ኃጢአት አለበት። ለምን? የአዳም ልጅ ስለሆነ። ለዛ መንፈሴ በመድኃኒቴ ደስ ይላታል አለች። ለምን? መንፈሴ በመድኃኒቴ ደስ ይላል። መድኃኒት ምንድን ነው? በሽተኞችን የሚፈውስ ነው። ኢየሱስ ምንድን ነው? መድኃኒት። ለማርያም መድኃኒት፣ ለእኔ መድኃኒት፣ ለጳውሎስ መድኃኒት፣ ለዮኒ መድኃኒት፣ ለኤቭሪዋን በዚህ ምድር ውስጥ ላለ ሰው ሁሉም ጌታ ኢየሱስ ክርስቶስ ምንድን ነው? መድኃኒት ነው። ከዛ እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በደንብ ስሙ። እርሱንም እግዚአብሔር በእምነት የሚገኝ 23 ላይ ምን ብያቸዋል? ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል። መጀመሪያ ላይ ደግሞ ምን አልኳቸው? ቤዛ መሆን የሚችለው ያልተሸጠ ባሪያ ያልሆነ ሰው ነው ቤዛ መሆን የሚችለው። ሰው ደግሞ ከኃጢአት ስር ሁሉ ተገዝቷል። ከኃጢአት ስር ነው ያለው። ለዛ ነው ሮሜ 7 ላይ ጳውሎስ ሲናገር እኔ ለኃጢአት የተሸጥኩ ባሪያ ነኝ ይላል። ስለዚህ ጳውሎስ መበጀት አይችልም፣ ማርያምን መበጀት አትችልም። ለምን? መድኃኒቴ ብለዋለች። እሷም ሁሉ ኃጢአትን ሰርተዋልና በሚለው ውስጥ አለች። ኤቭሪዋን ኃጢአት ስላደረገ ኤቭሪዋን በማድረግ ብቻ ሳይሆን በመወለድ ኃጢአት ውስጥ ስላለ ዮኒዬ ቤዛ መሆን አይችልም። ለምን? ቤዛ መሆን የሚችለው ኃጢአት ያልገዛው ኃጢአት ያልሰለጠነበት አቅም ያለው ጉልበት ያለው በሐሳቡ፣ በንግግር፣ በድርጊት፣ በሐልዮ፣ በነቢብ፣ በገቢር ኃጢአት የሌለበት ንጹሐ ባህሪ ንጹሐ ደም ያለው ክርስቶስ ኢየሱስ ብቻ ነው ማዳን የሚችለው። እስቲ ለምሳሌ ሙሴን ለምሳሌ ካያችሁ ቤዛ ተብሏል። ቤዛ የተባለው የነፍስ ቤዛ ነው አይደለም። እስራኤልን ወክሎ መካከለኛ ሆኖ በእርሱ መሪነት እንዲወጡ እንጂ ሙሴ ለህዝቡ ምን አልሆንም፣ አልሞተም። ሙሴ ግን እንዴት ቤዛ ሆነ? እንመልከት። ሰው ለኃጢአት የተሸጠ ከሆነ ባሪያ ነው፣ ምን መሆን አይችልም፣ ቤዛ መሆን አይችልም። ሙሴ ታዲያ እንዴት ቤዛ ሆነ?
ቅዱስ ከየት አምጥተህ ነው ይሄንን የምታወራው ለምትሉኝ ሰዎች ይኸው እንመልከት። እንግዲህ ሙሴ ሙሴ ብቸኛው ለፈርዖን ያልተገዛ ባሪያ ያልነበረ ሰው ነው። ስለዚህ እስራኤልን መበጀት ይችላል። ለምን? ሙሴ ሲወለድ እናቱ ፈርዖን ሕፃናትን በኩሩን ሲያስገድል እናቱ በቅርጫት አድርጋ ውሃ ላይ ጣለችው፣ እየተከታተለችው። ከዛ የፈርዖን ልጅ ወሰደችው፣ ከዛ በኋላ አሳደገችው። ስለዚህ ሙሴ ሲያድግ ከባርነት ውጪ ነው። ከባርነት ውጪ የሆነ ከፈርዖን ባርነት ውጪ የሆነ ያልተገዛ ስለሆነ በቤዛ መሆን ይችላል። የተገዛስ ቤዛ መሆን አይችልም። ራሱ ገና ነፃ መውጣት አለበት። ለዛ ነው ጳውሎስ ቤዛ መሆን አይችልም። ራሱ ክርስቶስ ኢየሱስ ቤዛ ሆኖለት ነው። ማርያም ቤዛ መሆን አትችልም። ለምን ሲባል ኢየሱስ ራሱ መድኃኒቷ ሆኖላት ነው። ስለዚህ ምን እያልኳችሁ ነው? ቤዛ መሆን የሚችለው ምን አይነት ነው? ለኃጢአት ያልተገዛ በኃጢአት ስር ያልወደቀ ነው። ሙሴ ደግሞ በፈርዖን ቀንበር ስር አልወደቀም። ሲያድግ በንጉሥ ልጅ ፕሮቶኮል ነው ያደገው። በደንብ ስሙ። ሙሴ ለፈርዖን ያልተሸጠ ብቸኛ ሰው ነው። ኢየሱስ ክርስቶስም ደግሞ አማናዊው እንዳንተ ያለ ነቢይ አይደል ያለው። ኢየሱስ ክርስቶስም ደግሞ ለኃጢአት ያልተሸጠ ብቸኛ ቤዛ ነው። የእስራኤል ቤዛ አድርጎ እግዚአብሔር ሙሴን መርጦ በሙሴ በኩል ሰዎች እንዲድኑ ሰዎች እንዲወጡ እግዚአብሔር ካደረገ ጌታ ኢየሱስ ክርስቶስ ደግሞ ሙሴ ልክ ለፈርዖን እንዳልተገዛ ለፈርዖን የባርነት ቀንበር ስር እንዳልወደቀ ኢየሱስም ከኃጢአት ቀንበር ስር ያልወደቀ ኃጢአት የሌለበት መጽሐፍ ቅዱስ እንዲህ ይለዋል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ አለና ኃጢአት ያላወቀውን ይላል። ኃጢአት መጥቶ እስካን ሲያደርገው ኢየሱስን ኖ አይ ዲድንት ኖ ሂም። አሁንም እስካን ሲያደርገው ኢየሱስን ኃጢአት አያውቀውም። ለዛ ነው ጳውሎስ የእውቀት ሰው ስለሆነ ኃጢአት አያውቀውም ማለት። ዮሐንስ የፍቅር ሰው ነው፣ ኃጢአት በውስጡ የለም ማለት። ጴጥሮስ የድርጊት ሰው ነው፣ ኃጢአትን አላደረገም ማለት። የጴጥሮስን ምስክርነት ስሙ፣ ኃጢአት አላደረገም ማለት። የዮሐንስን ምስክርነት ስሙ፣ ኃጢአት የለበትም ማለት። ቆሮንቶስ ላይ ደግሞ በጳውሎስ ምስክርነት ስሙ፣ ኃጢአት የማያውቀው አለ። ኃጢአት አያውቀውም፣ ኃጢአትን አላደረገም፣ ደግሞም ኃጢአት አልነበረበትም። ስለዚህ ልክ ሙሴ ኃጢአት ሳይኖር ማለት ከፈርዖን ባርነት ስር ሳይኖር ትውልዱን ወይም እስራኤልን ነፃ ካወጣ፣ አሁንም ደግሞ ሰዎችን ለኃጢአት ያልተገዛ ከኃጢአት በታች ያልሆነ ከኃጢአት በላይ የሆነ ንጹህ የሆነ ኃጢአት የሌለበት ብቻ ነው ቤዛ መሆን የሚችለው። አትደንግጡ፣ ቤዛው ኢየሱስ ብቻ ነው። ለምን? ኃጢአት የሌለበት ደሙ ንጹህ የሆነ ደሙ ቢፈስ ያድናል። ዕብራውያን 9:22 ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ጌታ ነው። ሃሌሉያ። ዕብራውያን 9:22 እንዴት ደስ ይላል! ይሄ ጮማ የሆነ ቃል ዕብራውያን 9:22 እንዲህ ይላል፣ እንደ ሕጉም ከጥቂቶች በቀር በነገር ሁሉ ደም ይነጻል። ከምኖች በቀር ከጥቂቶች በቀር በነገር ሁሉ ደም ይነጻል፣ በደም ይነጻል። ኤቭሪቲንግ የሚነጻው እንዴት ነው? በደም ነው። ልክ ካየ ዮኒ እግዚአብሔር አምላክ ከግብፅ እስራኤላውያንን ሊያወጣ ሲፈልግ 9 ድንቅ ተአምራትን አድርጓል። የመጀመሪያው ተአምር ምንድን ነበረ? የሙሴ በትር የግብፅ አስማተኞችን እባብ ወይም በትር ውጣለች። ይሄ መጀመሪያው። ውሃ ወደ ደም ተቀይሯል። በጓጉንቸር በቅማል በብዙ 9 ማለት ነው። በጣም በሚገርሙ መቅሰፍቶች እግዚአብሔር አምላክ እስራኤልን ማለት ግብፅን መታ። ፈርዖን ግን ልቡ ደንድኗል። እግዚአብሔር የመጨረሻ የሚለውን ሜዥርመንት ወሰደ። የመጨረሻ ሜዥርመንቱ ምንድን ነው ሲባል ደም ነው። እግዚአብሔር በደም ቀልድ አያውቅም። በደም ቀልድ ስለማያውቅ የመጨረሻ በጉ ሲታረድ የግብፅ በኩር ሁሉ ሞተ፣ አለቀ። እስራኤላውያን ግን ወጥተው ሄዱ። ምን ሰርተው ነው? አድርገው ነው? መልካም ነገር አድርገው አላደረጉም። ከምኑ? የታረደ በግ አለ፣ የኢየሱስ ክርስቶስ ምሳሌ። ስለዚህ የኢየሱስ ክርስቶስ ምሳሌ ደሙ ፈሶ ግብፃውያንን ለማውጣት እንደ እስራኤላውያን ከግብፃውያን ቀንበር ስር ያልተያዘ ሰው ነው ቤዛ መሆን የሚችለው። ማን? ሙሴ። እንዲሁም በሐዲስ ኪዳን ፋሲካችን ኢየሱስ ክርስቶስ ታርዶልናል ብሎ ከኃጢአት ውጪ የሆነ መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ንጹህ የሆነ መስዋዕታችን በደል የሌለበት እንዲህ ያለ ሊቀ ካህናት ይገባናል አለ። እንዴት ያለ ሊቀ ካህናት? ኃጢአት የሌለበት እንከን የሌለበት ያልተገዛ ነው መግዛት የሚችለው። ኃጢአት ያላደረገ ነው ቤዛ መሆን የሚችለው። ከኃጢአት ቀንበር ስር ያልወደቀ ነው ቤዛ ሆኖ ሌሎችን ማዳን የሚችለው። በፍጹም ኃጢአት ያለባት ሴት በድካም ውስጥ የነበረች ኢየሱስ የሞተላት ማርያም ራሱ ቤዛ መሆናቸው የትም ዓለም ላይ የለም። እንደዚህ አይነት ትምህርት ሜድን ኢትዮጵያ ብቻ የሚጠብቁ ጠባቂዎች ስናይፐር ይዞ ምናምን ይቆማል። አምባ ማለት ያ ነው። ቤተ መንግስት ውስጥ ያለው ጠቅላይ ሚኒስተር ወይም ሌሎች ገቨርንመንት ኦፊሻሎች በቃ ለጥ ብሎ ነው የሚተኙት።
ምን ሐሳባቸውን ለጠባቂዎች ከእግዚአብሔር ዘንድ ለጠባቂዎች ሰጥተው ቤተ መንግስት ውስጥ ያሉ የመንግስት ኃላፊዎች የሚያምኑት ኦልሬዲ አንድ እግዚአብሔር አለ፣ ሁለተኛ ደግሞ ጠባቂዎች አሉ። ስለዚህ እነሱ ምንም አይጨናነቁም። ኦልሬዲ ጠባቂ ነው የሚጨናነቀው እንቅልፍ እያጣ። ዳዊትም በእስራኤላውያን ዘንድ ቅጥር ይቀጠራል። ቅጥሩ ሲቀጠር ምን አይነት ቅጥር ነው የሚቀጠረው መሰለ? ወደ ከተማ የሚገቡ ሰዎችን ሙሉ አጥር ነው የሚታጠረው። የእስራኤል ከተማ ሙሉ አጥር ነው የሚታጠረው። ሙሉ አጥር ይታጠረና በሩቅ ሆነው ምን ያደርጋሉ? ይጠባበቃሉ። እንትን እየቀያየሩ ሽፍት እየቀያየሩ ምን ያደርጋሉ? ይጠብቃሉ። እንቅልፍ የሚያጡት ጠባቂዎች። ህዝቡስ እያንኮራፋ ነው የሚተኛው። ለምን? ተድላው ኦልሬዲ ምኑን ለሰጥቷል? ለወታደሮቹ ሰጥቷል። ወታደሮቹ ናቸው የሚጠብቁት። ያንን ስለሚያውቅ ወታደሮቹ ህዝቡ ለጥ ብሎ ሲተኛ ወደ ህዝቡ የሚመጣውን የትኛውም አይነት ጦርና ወራሪ ቀድሞ የሚያየው ማን ነው? ወታደሩ። ዛሬም እግዚአብሔር አምባዬ ነው ሲል ዳዊት ምን እያለ ነው? ነገ በእኔ ህይወት ላይ ቀድሞ ሊመጣ የሚችለውን ሰይጣን፣ ቀድሞ ሊመጣ የሚችለውን ጨለማ፣ ቀድሞ ሊመጣ የሚችለውን ሞት ልክ እንደ ወታደሮቹ ቀድሞ አይቶ መሳሪያ ተኩሶ ከጠላት እጅ እንደሚያድን እንደዛው እግዚአብሔር ነው አምባዬ። እኔ የማላየውን የትላንትና የነገን የሚያይ ልጆቼን የሚያይ ትዳሬን የሚያይ ስራዬን የሚያይ ቀድሞ የሚያይልኝ የሚበቀልልኝ አምባዬ ማን ነው? እግዚአብሔር ነው። አሌሉያ። ስለዚህ ኢየሱስ አምባችን ነው፣ እግዚአብሔር አምባችን ነው። ለዛ ነው ቅድም ምናልኳችሁ የዚህ ዓለም ገዥ ወደ እኔ ይመጣል፣ ግን በእኔ ላይ አንዳች ስልጣን የለውም። ከአንዳች ስልጣን በታች ከሞት በታች ያልሆነው ኢየሱስ ክርስቶስ ብቻ ቤዛ መሆን ይችላል። የወደቀ ሳይሆን ኢየሱስ ሰይጣንን እንደ መብረቅ የጣለ ነው። አብርሃም ወድቋል፣ ከኃጢአት ስር ወድቋል። ሌላ ዳዊትም ወድቋል። ሁሉም ሰው ወድቋል። ሁሉም ኃጢአት ምን አድርጎታል? ከኃጢአት በታች ሁሉን መጽሐፍ ምን አድርጎታል? ዘግቶታል። ኢየሱስ ግን ከኃጢአት በታች የወደቀ ሳይሆን ከሰይጣን በታች የወደቀ ሳይሆን ሰይጣንን ራሱ ይላል እንደ መብረቅ። መብረቅ ሲወድቅ አይተህ ታውቃለህ ወይ? ጩኸቱን ራሱ ሰይጣንን እኮ አለ። ሰይጣን አለ እንደ መብረቅ ሲወድቅ አየሁት። በምን? በኒውክለር በባሊስቲክ ቦምብ አይደለም። በምን ሲባል በኢየሱስ ደም። the drop of the blood of Jesus will sanctify every person that lives in this world. ኢየሱስ ክርስቶስ ጌታ። የክርስቶስ ኢየሱስ የደሙ ነጠብጣብ ያንተን አለኝ የምትለውን ኃጢአት በቃ እግዚአብሔር ጋር አልቀርብም፣ በቃ ኃጢአት አለብኝ እኔ ምን እንዴት ሆኜ ነው እግዚአብሔር ጋር የምቀርበው? ያን ሁሉ መጠጥ፣ ያን ሁሉ ሺሻ፣ ያን ሁሉ አሺሽ፣ ያን ሁሉ ነገር ኖሬ አትበል። ያንን ሁሉ ኃጢአት ማጠብ የሚችል የኢየሱስ ክርስቶስ የደም ጠብታ ኃጢአትህን ሁሉ አሽቀንጥሮ መጣል የሚችል ኃይል አለው። ኢየሱስ ክርስቶስ ጌታ ነው። ዮሐንስ 1 ቁጥር 4 ዮሐንስ 1 ዛሬ ያላበዛባችሁም አጭር ትምህርት ነው ማስተምረው። ዮሐንስ 1 ቁጥር 4 እንዲህ ይላል፣ በእርሱ ህይወት ነበረች። እሺ ህይወትም የሰው ብርሃን ነበረች። ከዛስ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈው። ኢየሱስን ጨለማ አላሸነፈው፣ ዲያብሎስ አላሸነፈው። ገና ሲመጣ ሲያዩ ይጮሃል ይላሉ። ኢየሱስ ክርስቶስ ጌታ ነው። ጨለማ ያላሸነፈው፣ ኃጢአት ያላሸነፈው፣ ሰይጣን ያላሸነፈው ነው ቤዛ መሆን የሚችለው። የእኛ ቤዛ ጨለማ ያላሸነፈው፣ የእኛ ቤዛ ሰይጣን ያላሸነፈው፣ ብቸኛ ኃጢአት ያላሸነፈው ኢየሱስ ብቻ ነው። አትደንግጡ፣ ቤዛው ኢየሱስ ክርስቶስ ብቻ ነው። ሃሌሉያ። እሺ እንቀጥል። ኢየሱስ ክርስቶስ ጌታ ነው። እንግዲህ ዮኒ በስርየት መክደኛ ላይ ካየ እንስሳቶቹ ይሰዋሉ። እንስሳቶቹ ይሰውና የስርየት መክደኛው ይዘጋል። በቃ ካላስ አለቀ። እግዚአብሔር አምላክ ለአንድ ዓመት ምን ያደርጋቸዋል? ያሳርፋቸዋል። ያ ምን ደሙ ከፈሰሰ በኋላ ደሙ ፈሶ እግዚአብሔር ህዝቡን ይቅር ካላቸው በኋላ የትኛውም ሊቀ ካህን ተመልሶ እግዚአብሔር ለኃጢአት ብይን በሰጠበት ጉዳይ ላይ ተመልሶ ሄዶ ቅድስተ ቅዱሳን መግባት አይችልም። መግባት የሚችለው የዛሬ ዓመት ብቻ ነው። ዛሬም ኢየሱስ ክርስቶስ ዮኒን ካጠበው ካዳነው በኋላ ማንም ተመልሶ ልክ ሊቀ ካህኑ ተመልሶ ወደ ቅድስተ ቅዱሳን ገብቶ የሰውን ኃጢአት መበርበር እንደማይችለው እንደዛ ዛሬ ዮኒ ከዳነ ከጸደቀ በኋላ እግዚአብሔር ለዘላለም ካተመው በኋላ ማንም የትላንቱን ተመልሶ መበርበር አይችልም። ለምን ሲባል የኢየሱስ ደም የዮኒን የትላንት ህይወቱን ቀዶ ቀዳዶ አቃጥሎ አመድ አድርጎት ኦልሬዲ ጥሎታል። ኢየሱስ ክርስቶስ ጌታ ነው። there is no the remembrance of sin። ባለፈው ነገር ያለው አስም በሽታ ያለበት ሰው የአስም መድኃኒት ኮሪደር ላይ ይሄ እንትን ላይ ሸልፍ ላይ አስቀምጦ ቢያይ ያን የአስም መድኃኒት ባየ ቁጥር አስም በሽተኛ ነው ይለዋል። ምኑ መድኃኒቱ ምንድን ነው? the remembrance of sickness or ይሄ disease ነው። በሽተኛነቱን ነው ምን የሚያደርገው ደጋግሞ የሚነግረው። ኦኬ ከአስም ከዳነ በኋላ ያንን የአስም እንትኑ መድኃኒቱን ሲያይ ምንድን ነው የሚሰማው? ወይኔ እግዚአብሔር እኮ ከስንት ነገር እንዳዳነኝ፣ ከስንት ነገር እኮ እግዚአብሔር ከዚህ በሽታ እንዴት እንዳዳነኝ ብሎ ምኑ ነው የሚያስበው? ፈውሱን ነው የሚያስበው። ዛሬም እኛ
ኢየሱስን መስቀል ላይ ስናይ ኃጢአተኝነታችን አይደለም የምናስበው። ለምን? ኢየሱስ ክርስቶስን ስናይ መድኃኒታችን ነው። ጳውሎስ እንዲህ አለ፣ እንዴት ካለ ሞት አዳነናል። ስለዚህ ጂሰስ ኢዝ ናት ዘ ሪሜምበራንስ ኦፍ ሲን፣ ጂሰስ ኢዝ ዘ ሪሜምበራንስ ኦፍ ፎርጊቭነስ፣ ጂሰስ ኢዝ ዘ ሪሜምበራንስ ኦፍ ራይቸስነስ፣ ሳንክቲፊኬሽን፣ ሆሊነስ፣ ብሌሲንግ፣ ኦቨርካሚንግ፣ ቪክቶሪ ኤንድ ዊኒንግ። አሜን። ኢየሱስን ባየን ቁጥር ልክ እኮ መጽሐፍ ቅዱስ በብሉይ ኪዳን ምንድን ነው የሚለው? የነሐሱን እባብ ባዩ ሰዓት ይፈወሳሉ አለ። አይንህን ኢየሱስ ላይ፣ ኑሮ ላይ ኢየሱስ ላይ፣ ኮሜንት ላይ አይደለም፣ ቪዲዮ ላይ የሆነ ነገር ላይ አይደለም፣ አይነ ኢየሱስ ላይ። አይንን ከሰው ላይ አንስቻለሁ። የህይወቴ መሪ፣ የህይወቴ ዋና፣ የህይወቴ ባለቤት፣ የህይወቴ መስመር አስማሪ፣ የመኖሪያ መንገዶች ሁሉ አዳሽ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ምን አልኳችሁ? አሁን ለምሳሌ ቤዛነትን ይኸው በአጭር ቃል ነግሬያቸዋለሁ። ጸጋ፣ የእግዚአብሔር ጸጋ የሰውን ትምክህት ዜሮ የሚያደርግ የሚሰባብር ጸጋ ማለት ነው። የሰውን ትምክህት ይሰባብራል፣ ዜሮ ነው የሚያደርገው። ለምን? ዘኪዮስ አሁን ትምክህት አለው? የለው፣ ቀራጭ ነው። መግደላዊት ማርያም ምን አይነት ትምክህት ነው ያላት? ምንም አይነት ትምክህት የላትም። ዮኒያ አሁን ያቺ ደም የሚፈሳት ሴት እንዴት ነው ትምክህት የሚኖራት? የላትም ትምክህት። ለምን? ከኃጢአተኝነቷ ከደሟ ነው ኢየሱስ ክርስቶስ ነፃ ያወጣት። ነግሬያለሁ ባለፈው። የትኛውም ደም የሚፈሳት ሴት የአይሁድ ረቢ ከነካች ተገድላ ትሞት ይላል፣ ተወግራ ትሞት ይላል። ኢየሱስ ክርስቶስ ግን ሲነካ የሚረክስ ሳይሆን ሲነካ የረከሰውን የሚቀድስ ነው። ብቸኛው እኮ ኢየሱስ የሞተ ሰው አንተ ጎበዝ የሚል እኮ ነው፣ አንተ ጀግና የሚል እኮ ነው። የብሉይ ኪዳን ሊቀ ካህን በፍጹም አይነካም የሞተ ነገር። ኢየሱስ ገና ያንን የሞተውን ሰው በቃሬዛ ይዘው የሄዱት ምን አለ? አንተ ጎበዝ አለ። ከዛስ ነካው በእጁ ተነሳ። ኢየሱስ ክርስቶስ ጌታ ነው። የእኛ መሲህ የእኛ